ሄሎ ሰላም ናችሁ። በዛሬው ክላስ የምናየው ስለ ፓይተን ዩዘር ኢንፑት ሊስት እና ሊስት እንዴት ማኒፑሌት እንደምናደርግ ነው የምንማረው ማለት ነው። ስለዚህ ምናልባት ስለ ቫሪያብል ኔምስ ኤንድ ቫሪያብል ታይፕስ ሌሰን 1 ላይ ያየኑን ያላያችሁት ያንን ኤክሰርሳይዝ ወይ ደግሞ ቪዲዮ ሌክቸር እንድታዩ ጋብዛችኋለሁ። ይህንን ፓርት በቀላል እንዲትረዱ ማለት ነው። ስለዚህ ፕሪቪየስ ክላስ ላይ ፓይተን ለኛ ወደኛ እንዲያወራ ወይ ደግሞ ለኛ የሆነ ነገር እንዲያሳይ ስንፈልግ ፕሪንት ብለን ነበር። አሁን ደግሞ ከኛ ዳታ እንዲቀበል እንዴት ነው የምናደርገው ማለት ነው። C++ ላይ ሲኢን ምናምን እንደምንለው ወይ ደግሞ ሪድ ላይን ጃቫ ላይ እንደምንለው ፓይተን ላይ ደግሞ እንዴት ነው የምንሰራው የሚለው መጀመሪያ እናይና ከዛ ሊስት ዳታ ታይፕ እንዴት እንደምንጠቀም በጣም ዳይናሚክ የሆነ አሬይ ነው። በቀላሉ ዳታ ኢንሰርት ለማድረግ ያስችለናል፣ ሪድ ለማድረግ እና የትኛው ማቴማቲካል ኮምፒውቴሽን በቀላሉ እንድንሰራ የሚያስችለን ዳታ ታይፕ ነው፣ ጄኔሪክ ነው። ስለዚህ ያንን እናያለን ማለት ነው። ስለዚህ የሌሰኑ ዓላማ ይሄ ነው ማለት ነው። ሶ መጀመሪያ ላይ ያንን እናያለን። ሶ that's a goal። ስለዚህ ዩዘር ኢንፑት ለመቀበል ጀስት ኢንፑት የሚል ኪቦርድ አለ መጀመሪያ ላይ እንዳወራሁት። how can we let the python talk to us? ለኛ እንዲያወራ አውትፑት እንዲያሳይ እንዴት ነው የምናደርገው? ስለዚህ ፕሪንት ፋንክሽን ነው የምንጠቀመው። ፕሪንት ውስጥ ስትሪንግ ከሆነ ኮቴሽን ውስጥ በመክተት ቫሪያብል ከሆነ ደግሞ የስሙን ፕሪንት ውስጥ በመክተት እንጠቀምበታለን። but how can we talk back? እኛ ደግሞ እንዴት ነው የምናወራ? ለምሳሌ ሌትስ ሴይ የተማሪ ሬጅስትሬሽን ሲስተም ልንሰራ ነው እና የመጀመሪያ ተማሪ ሲመጣ ስሙ ማን ነው፣ አባቱ ስም ማን ነው፣ ጀንደሩ ምናምን ብሎ ይጠይቀናል። ስለዚህ እኛ እሱም ከኛ ጋር እንዲያወራ የምናስችልበት መካኒዝም ነው ማለት ነው። ስለዚህ ኢንፑት ፋንክሽን እንጠቀማለን። ስለዚህ ሲንታክሱ ጋር የተገናኘ ኦፍኮርስ አንድ አርጉሜንት ወይ ደግሞ ቫሊዩ ነው የሚቀበለው። ስለዚህ ያንን ለዩዘሩ ዲስፕሌይ የምታደርጉት ቴክስት ኮቴሽን ውስጥ አድርጋችሁ እዚህ ጋር ፓስ ማድረግ ነው። I think I do have some example related to this. Yeah, here it is. So let me move this one to somewhere here. እዚህ ጋር እንደምታዩት አንድ ቫሪያብል ኔም የሚል ዲፋይን አደረግ። ከዛ በኋላ ኢንፑት ብለን ኮቴሽን ውስጥ what is your name። ስለዚህ ለኛ የሚታየው what is your name የሚል ነው። ከዛ ኢንፑት ደግሞ ኢንፑት ቦክስ ያመጣል ማለት ነው አውቶማቲካሊ። ስለዚህ እዚህ ጋር የሆነ ነገር ጻፍ። yes ያቺ ቫሪያብል ኮፒ ተደርጋ ኔም ላይ ትቀመጣለች ማለት ነው። ከዛ በኋላ እኛ ፕሪንት ስንል ከዛ ነው የምትወጣው። ኦኬ ለምሳሌ እዚህ ጋር እናንተ የከተታችሁት ጋዲሳ አውላኒ የሚል ከሆነ ፕሪንት የሚለው ጋዲሳ አውላኒ የሚለውን አውትፑት ያወጣል ማለት ነው። ሶ this is a mechanism to do that። ኦኬ በዚህ መልክ በቀላሉ ይህንን መስራት እንችላለን ማለት ነው። ስለዚህ አሁን ወደ ፕራክቲስ እንሄድና አንዳንድ ነገሮች እናያለን። ስለዚህ እዚህ ጋር ይሄ ከመጀመሪያው ኤክሰርሳይዝ የመጣ ነው። አሁን አዲስ ኖትቡክ ክሬት እናደርጋለን ሌሰን 2 ብለን መጨረሻ ላይ ይሄንን ኮሜንት ላይ አስቀምጥላችኋለሁ በፒዲኤፍ መልክ so you can download and read or practice it by yourself። ስለዚህ እዚህ ጋር ኔም ላርጋትና ሌሰን 2። ስለዚህ አሁን እዚህ ጋር ስለምንድን ነው ያወራን ያለ ነው? ኦኬ we are talking about what? sorry we are talking about input is። ስለዚህ ስለ ኢንፑት ስለሆነ እዚች ጋር ለምሳሌ ኮሜንት ልጻፍና ያው ስለ ኮሜንት ባለፈው ስላይን ዲስክሪፕሽን a program that accept your name and display it ያንን ነው ልንሰራ ያሰብነው። ስለዚህ ኔም ልልና ኢንፑት ላለው እዚህ ጋር ፋንክሽን ነው። ከዛ ይጠይቃለሁ ማለት ነው what is your name። ይሄ ጽሁፍ አውትፑት ላይ ይመጣል። ኮቴሽን ማርክ ይሄ ስለዚህ ጻፍኩት። ራን ስናደርግ እንግዲህ አሁን የምትወጣች ናት what is your name ትልና ይጠይቀኛል። ስለዚህ ኢንፑቴን አስገባለሁ። እኔ የሚያስገባውን ጽሁፍ ኮፒ አድርጎ ኔም ላይ ያስቀምጣል። እዚህ ጋር እኔን እየጠበቀ ነው። እቺ ቢዚ ሲምቦል አትቆምም እኛ እስከምናስገባ ማለት ነው። አበበ ከበደ። ስለዚህ አሁን ኢንተርፕሬት ሲያደርግ አውቶማቲካሊ ይሄ ቫልዩ ኮፒ ተደርጎ ኔም ላይ ይቀመጣል ማለት ነው። እዚህ ጋር አለቀ አበበ ከበደ። ስለዚህ አሁን ሌላ ኮድ ከፍቼ ፕሪንት ኔም ብል ኔምን ብጠራ
ኮፒ ያደረግነውን አበቤ አውቶማቲካሊ ያወጣልናል ማለት ነው። እዚህ ጋር እንደሚታዩት ቢዚ ሆነች። ኦኬ ይሄን ሳይሆን ራን ማድረግ ያለብኝ ሶሪ፣ እንደገና ያንን ራን ስላደረግኩ ነው። ላይክ ዚስ ይሄን ነው ራን ማድረግ ያለብኝ። አበበ ከበደ ብሎ አወጣ ማለት። ስለዚህ በዚህ መልክ ያንን መቀበል እንችላለን ማለት ነው። እንቀጥል። ሶ ያ ኢንፑት መቀበል እንችላለን። እንግዲህ ሁሌ ኢንፑት ስንሰጥ ፓይቶን አስዩም የሚያደርገው እኛ የምናስገባው ዳታ ስትሪንግ ብሎ ነው የሚያስበው። ስለዚህ እኛ የምንሰራ ስራ ለምሳሌ ቁጥሩ መደመር ምናምን ከሆነ ላይክ ዩ አር ሪኩዌስትድ ቱ ራይት ፕሮግራም ዛት አስፕት ቱ ነምበርስ ኤንድ ፕሪንት ዘ ፕሮዳክት ከሆነ ዳታ ታይፑ መቀየር ያስፈልጋል። ስለዚህ ወደ ቁጥር መቀየር አለብን ማለት ነው መጀመሪያው ላይ። ስለዚህ ስትሪንግ ዲፎልት ዳታ ታይፑ ስለሆነ ኢንፑት ታይፕ ስንጠቀም፣ ስለዚህ ካስቲንግ ያስፈልጋል። ይህንን ሌክቸር 1 ላይ በደንብ ስላወራን ይህንን ያልተረዳችሁት ወይ ደግሞ ካስቲንግ ከአንድ ዳታ ታይፕ ወደ ሌላ እንዴት እንደሚቀይር ያላወቃችሁት ያንን ቪዲዮ ተከታተሉ። ሶ ለምሳሌ ጀስት ራይት ፕሮግራም ዛት አክሰፕት ሌንግዝ ኦፍ ዘ ሳይድ ኦፍ ስኩዌር ኤንድ ፕሪንት ኤሪያ። ስለዚህ ስኩዌር እንደምናውቀው ኤሪያውን ካልኩሌት ለማድረግ ሳይዱን ስኩዌር ማድረግ ነው አይደለም? ስለዚህ ያንን እንሰራለን ማለት ነው። ሶ አድ ዲስክሪፕሽን እጽፋለሁ ፕሮግራም that accept side of a square and print the area። እዚህ ጋር እንደምታዩት ሃሽ ለአንድ ወን ላይን ኮሜንት ነው የምትሆነውና ለዛ ሶስት እንትን ነው የምንጠቀመው። ለዚህ አድርገን let me add one more here እዚህ ጋር ዘጋለሁ ማለት ነው በሶስት። ስለዚህ አሁን ሳይድ is equal to ብዬ ስለዚህ ዳታ ታይፑን መጀመሪያ ላይ መቀየር አለብኝ። ፕሎት ብዬ ውስጡ ነው ኢንፑት የምንጽፈው ማለት ነው። አሁን እዚህ ጋር ኢንፑት ብዬው ኢንተር ሳይድ ሌንግዝ እላለሁ። ከዛ አሁን ፕሪንት ኤሪያ ብዬ ወይ ደግሞ አንድ ቫሪያብል ዲፋይን ላድርግና ኤሪያ is equal to ሳይድ ታይምስ ሳይድ because ኤሪያ of square is ሳይድ ታይምስ ሳይድ። ስለዚህ እዚህ ጋር ፕሪንት ብዬው ኤሪያ is equal to ብዬው እዚች ጋር እቺን ቫሪያብል እጠራለሁ ማለት ነው። እዚህ ጋር ዲፋይን ያደረኩት ይሄ እኔ ዲፋይን ያደረኩት ነው። ስለዚህ ሪዛልት ሄይ the result is equal to ብዬ ይሄንን ዲፋይን ማድረግ እችላለሁ ማለት ነው በቀላሉ። ሶ እዚህ ጋር እንደምታዩት መጀመሪያ ላይ ሳይድ ሌንግዝ አስገባ እያለኝ ነው። ስለዚህ 10 ካደረኩ ምን ያደርጋል? ኤሪያ is equal to ብሎ 10 times 10 ምን ያደርጋል? 100። ስለዚህ የሚያወጣ ሄይ the result is equal to 100 ብሎ ያወጣል። እኔ ኢንተር ፕሬስ ያደርግ ማለት ነው። እዚህ ጋር እንደምታዩት ሄይ the result is equal to 100 ዳታ ታይፕ ፍሎት ስለሆነ ዴሲማል ይጨምራል። እዚህ ጋር ዶት 0 ነው የሚያደርገው ማለት ነው። ሶ ታሴ ስለዚህ ነው ሊሰራን። ኦኬ another exercise write a python program to print the total of 10 marks of a student after taking mid examun ፕሮጀክት ስኮሩን ፋይናል ኤግዛሙን ተቀበልና ቶታል ስኮሩን አውጣ እያለን። ስለዚህ ስንት ቫሪያብል ነው የሚያስፈልገኝ? መጀመሪያ ላይ ለሚድ ኤግዛም አንድ ይፈልጋል፣ ለፕሮጀክት አንድ ቫሪያብል አንድ ኢንፑት ማለት ነው። ለፋይናል ኤግዛም እንደዚህ 3፣ ሪዛልት ደግሞ የምናስቀምጥበት 4 ያስፈልገናል ማለት ነው። ሶ 4 ቫሪያብል ክሬት አደርጋለሁ። ስለዚህ እዚች ጋር እቺ ልድገማትና ኮፒ ላድርግ። ኮፒ አድርግ ፕሮግራም ዛት አክሰፕት ስቱደንት ማርክ ኤንድ ፕሪንት ቶታል። ይሄ ኮሜንት ነው። ኮሜንት ምን እንደሆነ ካላወቃችሁ ጀስት ዩ ካን ጎ ቱ ሌሰን 1 ኦኬ። ስለዚህ አሁን 3 ኢንፑት ያስፈልገናል። ስለዚህ እንደገና ይሄን ከምጽፍ ኮፒ አድርግ ስሙን ብቻ ነው ሚድ ኤግዛም። ስለዚህ ኢንተር ሚድ ኤግዛም ሪዛልት እንቀበላለን። ከዛ 3 ነው የምንቀበለው። ኢንተር ፕሮጀክት ሪዛልት፣ ሶስተኛ ኢንተር ፋይናል ኤግዛም። 3ቱን ተቀበል። ስለዚህ አሁን ሪዛልት ካልኩሌት ማድረግ እንችላለን። ሪዛልት is equal to ኦኬ እቺን መቀየር አለብኝ። ፋይናል ነው ፕሮጀክት እዛ ፋይናል ሶ ሚድ ኤግዛም ፕላስ አይደለም ቶታል ፕሮጀክት ኤግዛም ፕላስ
ፋይናል ኤግዛም እኛ ያስገባ ነው ማለት ነው የምናስገባው። ከዛ ሪዛልቱን ፕሪንት ማድረግ ነው። ፕሪንት ስቱደንት ሪዛልት እዚህ ኳልቱ ብለን ቺን ኮማ እናርግና ሪዛልት ቺን ቫሪያብል እናመጣታለን ማለት ነው። ሶ ፔስት ኢት ሂር። ስለዚህ 3 ጊዜ ኢንፑት ይቀበላል፣ ከዛ ሪዛልት ይሰራል፣ ከዛ አውትፑት ያወጣል። እንግዲህ እቺ ለኛ አትታይም፣ በጀርባ ነው የሚሰራው። ለኛ የምትታየው ወይ ኢንፑት ነው ወይ ሪዛልት ነው። ስለዚህ ራን እያደረኩ ነው። ስለዚህ መጀመሪያ ላይ የተጻፈው ነው ኤግዚኪዩት የሚያደርገው ኢንተር ሚድ ኤግዛም ሪዛልት እያለ ነው። ስለዚህ ከ20 ከሆነ ለሴ 15 አገኘ ተማሪው። ፕሮጀክቱ ከ40 ከሆነ ለሴ 32 አገኘ። ይሄን ደግሞ 33 አገኘ። ስለዚህ ቶታሉን ሰርቶ ያወጣልኛል። አሁን ስለዚህ ስንት አለ? 80 ማለት ነው። ሌትስ ቼክ ኢት 30 30 60 65 እና 15 80 ነው ማለት ነው። በዚህ መልክ እንሰራለን ማለት ነው። ስለዚህ ኢንፑት በዚህ መልክ መቀበል እንችላለን። ሶ ይሄንን ኦልሬዲ ስለሰራን I'm going to skip ያ ታይፑ ማተር የምናደርገው ቪዲዮ ዋን ላይ ስላየን ብዙም አያሳስበንም። እዚህ ጋር ሜቢ እንደ ሪቪዥን ፕላስ ምልክት ስንጽፍ እዚህ ጋር ዳታ ታይፑን ያያል መጀመሪያ ላይ ፓይተን ኮምፒውት ከማድረጉ በፊት። ስለዚህ ያሉት ከጎኑ ያሉት ስትሪንግ ዳታ ታይፕ ከሆነ ወይ ደግሞ ኮቴሽን ውስጥ የተጻፈ ከሆነ ምንድነው የሚያደርገው? ኮንካትኔት ሁለቱን አንድ ላይ ያመጣ። ስለዚህ እዚህ ጋር ሄሎ ይላል፣ ወርልድ ይላል፣ ኮንካትኔት አደረገ ማለት ነው እዚህ ጋር። ነገር ግን እዚህ ጋር አንዱ ኢንቲጀር ሆኖ ሌላኛው ደግሞ ስትሪንግ ከሆነ ምን ያደርጋል? ባለፈው ቪዲዮ ላይ ምንድነው ያለው? ኢኮ የሚለውን 3 ጊዜ ያወጣል ማለት ነው። እቺ 5 ከሆነች ኢኮ 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 እያለ 5 ጊዜ ነው የሚያወጣው። ቁጥር ከሆነ ኖርማል ዲሚትር ነው የሚሰራው። እዚህ ጋር እንደምታዩት if it is integer or float it will make typical additions that we are very familiar with in maths class. okay በዚህ መልክ ነው የሚሰራው። ኦኬ ስለዚህ በዚህ መልክ ነው። እቺን አሁን ዴሲማል ብናደርግ ኢረር ነው የሚሆነው። እቺ ዴሲማል ብትሆን ማለት ነው ኢኮ ብለን ታይምስ 3.0 ብናል ኮምፓቲብል አይደለም፣ ኢንቲጀር መሆን አለበት ይሄኛው። ኦኬ ሶ ከዚህ ጋር የተገኘው ይሄኛው ኤግዛምፕል ነው። የምናስገባውን ዳታ ያው ኮምፓቲቢሊቲ ቼክ ማድረግ አለብን። ካስት ስናደርግ ዩዘሩ የሚያስገባው ዳታ ስህተት ካለው ኢረር ነው የሚያወጣው ማለት ነው። ለምሳሌ እዚህ ጋር ላሳያችሁና ሌት ሚ ቼክ ያ መጀመሪያ ኤግዛምፕል ዌር ኢዝ አወር ኖትቡክ ዚስ ዋን ኮፒ ላድርግና ፐርፐስሊ ለስህተት ኢረር እንዲሆን ላድርገው ኢንፑቱ ላይ። ስለዚህ ጋር ፍሎት ብለን ነው ኤክስፔክት የምናደርገው፣ ግን ዩዘሩ የሚያስገባ ፍሎት ላይሆን ይችላል። ለምሳሌ ኢንተርሚዲየት ኤግዛም ሪዛልት እያለ ነው አበበ ብዬ ጻፍኩበት። ስለዚህ በኋላ አዲሽን ሲንሰራ ምን እንደሚሆን ታያላችሁ። ያው ኢረር ነው ያመጣው አውቶማቲካሊ ይታያችኋል። could not convert string to float እያለ ነው። ለምን ወደዚህ እየቀየርን ያስገባ ነው አበበ ቀጥታ ወደ እንትን ስለማይቀየር ማለት ነው። ኦኬ ያን እንድትማሩ ነው። ያው ኤክሰርሳይዝ ኦልሬዲ ቀድመን ስለሰራን ያ ሌላው ለምሳሌ ያ this kind of motivational question. Suppose that we want to register name of students attending the class. How many variables do we need? ለምሳሌ 80 ተማሪ ካለን ስሙን መመዝገብ ፈለግ ስቱደንት 1 አበበ ስቱደንት 2 ብለን ነው ዲፋይን የምናደርገው። እንዴት ነው ብዙ ዳታ ካለን በአንድ ቫሪያብል ብቻ ስቶር ማድረግ የምንችለው? ስለዚህ ይህንን ለመቅረፍ ወይ አሬ መጠቀም እንችላለን። ቲፒካሊ እዚህ ጋር ምቹ የሆኑ ሊስት የሚባል ዳታ ታይፕ አለ ይህን ለመቅረፍ። ስለዚህ አንድ ቫሪያብል ብቻ በመጠቀም ማአት ዳታ እዛ ውስጥ በሊስት መልክ ኮማ እያደረግ ስቶር ማድረግ እንችላለን ማለት ነው። ሶ you can store any type of data in a list including strings, number የተለያየ ዳታ ስቶር ማድረግ እንችላለን። ሲንታክሱ እንደዚህ ከርሊ ብሬስ ወይ ደግሞ ስኩዌር ብራኬት ነው የምንጠቀመው። ከዛ እያንዳንዱ በኮማ ሴፓሬት እያደረግን እንጠቀማለን ማለት። ለምሳሌ ማይ ሊስት ብዬ እዚህ ጋር ስኩዌር ብራኬት ኤ ኮቴሽን ውስጥ ቢ ሲ ያን መደርደር እንችላለን ማለት ነው። በዚህ መልክ ብዙ ዳታ የሁሉ ዳታ አንድ ቫሪያብል ላይ አክሰስ ማድረግ እንችላለን። ስለዚህ ለምሳሌ ማይ ሊስት ውስጥ የመጀመሪያውን ከፈለግ ማይ ሊስት ኦፍ 0 ብለን እንጽፋለን። ለምን በአሬ መልክ ስለሆነ መጀመሪያ ላይ ስቶር የተደረገው ኢንዴክስ 0 ቀጥሎ ያለው 1 2 3 4 5 እየሆነ ይሄዳል። በኋላ ፕራክቲካሊ ያሳያቸዋለሁ። So when to use list in Python?
So to store list of name, numbers, telephone number ከዚህ ጋር የተገናኘ ማለት ነገር ለመስራት እንጠቀማለን። ስለዚህ ቀጥታ ይኸው ኤግዛምፕል ለመስራት እሰይ ፍሩትስ ብዬ አንድ ቫሪያብል ዲፋይን ላድርግ እዚህ ጋር ወይ ደግሞ ኔምስ is equal to ብዬው ኮቴሽን ውስጥ አበበ ከበደ ለማ then I have ጫላ። ስለዚህ ይሄ ኔምስ የሚለው ዲፋይን አደረኩት እዚህ ጋር ኔም ሊስት ነው ስኩዌር ብራኬት ካለው ሁሌ ሊስት ነው። ስለዚህ እዚህ ጋር ሌላ ነገር ኔምን ፕሪንት ላድርግ ፕሪንት ኔምስ አልኩት። ስለዚህ አበበ ከበደ ለማ ጫላ ብሎ አወጣልኝ። ሌላው እዚህ ጋር ደግሞ ኔምስ ብቻ ብጠራስ ፕሪንት ካልተጠቀሙ ምንድነው የሚያወጣልኝ? the same things ማግኘት እንችላለን ማለት ነው ቀጥታ። ስለዚህ አሁን መጀመሪያ ላይ ሴቭ የተደረገ ዳታ ማወቅ ከፈለኩ እዚህ ጋር አበበ ነው አይደለም አበበ ማውጣት ከፈለኩ names of 0 ይላል። names of 0 means the first data that's stored in a list names እዚህ ጋር names የሚለው ውስጥ መጀመሪያ ላይ ሴቭ የተደረገ አንድ ካልኩ ደግሞ ይሄኛው ከበደ ነው የሚሆነው። እዚህ ጋር እንደምታዩት the last ፈለኩት። አሁን ደግሞ ባጭሩ names of -1 ካልኩ የመጨረሻ ማለት ነው -1 ሲሆን ጫላ የሚለው ይሆናል። እዚህ ጋር እንደምታዩት ጫላ -2 ካልኩ ወደዚህ -3 ፖዚቲቭ ሲሆን ከግራ ወደ ቀኝ እንሄዳለን። ያ ደግሞ ሪቨርሱ ነው የሚሆነው ማለት ነው። ኦኬ በዚህ መልክ እንሄዳለን። ይሄኛውን ዳታ ማኒፑሌት ማድረግ እንችላለን ማለት ነው። ሊስት በጣም በቀላሉ ያንን መስራት እንችላለን። ኦፍ ኮርስ ሌላ አድቫንቴጁ ደግሞ ቲፒካል አሁን ኤክሴል ላይ እንደምንሰራው ሳም ሚኒማም ማክሲማም አቨሬጅ በቀላሉ እዚህ ላይ መስራት እንችላለን። ለምሳሌ ሌላ ሊስት እዚህ ጋር ዲፋይን አድርግ ማይ ሊስት is equal to 1 2 3 4 ስለዚህ አሁን ሳም ምናምን ፕሪንት ማድረግ ፈልጋለሁ። አሁን እዚህ ጋር ፕሪንት ሳም ኦፍ ማይ ሊስት በራሱ እንዲሰራልኝ ከፈለኩ ማለት ነው። ስለዚህ ይሄኛ ምንድነው የሚያደርገው እዚህ ውስጥ ሊስት ውስጥ ያለውን ይደምርና ቲ ልጨምርበት ሳሙን ነው የሚያወጣልኝ። እዚህ ጋር እንደምታዩት 10 1 + 2 3 6 10 yes then minimum እዚህ ውስጥ ሚኒማም ቫልዩ ስንት ነው? በጣም ሊስታችን በጣም ትልቅ ዳታ ሊሆን ይችላልና ትንሹን ፈለግ። ስለዚህ 1 ብሎ ያወጣል። ማክስ ካልን ደግሞ ማክሲማሙን ያወጣል። ስለዚህ ሊስት ማኒፑሌት ማድረግ በጣም ቀላል ነው። እንደምታውቁት ይኸው C++ ጃቫ ላይ ማትሪክስ መልቲፕሊኬሽን ምናምን ኮቶቱ በጣም ብዙ ነውና እዚህ ጋር ያን ላይፍ ሲምፕሊፋይ ያደርግልናል። ለዛ ነው ፓይተን is easy to code easy to program የምንለው አንዱ ምክንያት ይሄ ነው። ስለዚህ ብዙ ፊቸር ይሰጠናል ማለት ነው። the total number of number is yeah let's take a look at this example given a list shown below write a code to find the range-ን ፈልጉ ይላል። ስለዚህ ይሄን እንዴት አድርገን ነው የምንሰራው? ስለዚህ yes so ይሄንን ኮፒ ያደረኩ። ስለዚህ ኮፒ ላድርጋት እዚህ ጋር ራን። ስለዚህ የተጠየቅነው ምንድነው? ሬንጁን ፈልጉ። ሬንጅ ማለት ይሄው ማክሲማም ማይነስ ሚኒማም ነውና ስለዚህ መጀመሪያ ላይ ማክስ እና ሚኒማም ማግኘት አለብን። ስለዚህ ሌትስ ሴይ a = ማክሲማም ኦፍ ማክሲማሙን ላገኝ ማይ ሊስት ኦኬ ቢ ደግሞ ሚኒማም ኦፍ ማይ ሊስት። ስለዚህ ዲፈረንሱን ኮምፒውት ካደረግ ይሄው ሬንጁን አወጣው ማለት ነው። ፕሪንት range is equal to a minus b ስለዚህ ላይ እንደምናየው ማክሲማም is 5 minus 1 that's 4 yes በዚህ መልክ ባጭሩ ያንን መስራት እንችላለን። range is equal to 4 የሚለው በዚህ መልክ መስራት እንችላለን ማለት እናንተ ደግሞ የው ኮምፕሊኬትድ የሆነ ፕሮብሌም በዚህ መልክ መስራት ትችላላችሁ። length of list ከፈለግን ስንት ዳታ ነው ሊስት ውስጥ ያለው የሚለው ማወቅ ከተፈለገ እዚህ ጋር length of ብለን len len እቺ ጃቫ ላይ ማለች length of my list ስንት ዳታ ነው ያለው እዚህ ሊስት ውስጥ። ስለዚህ 5 ነው ብሎ ያወጣልን። ሉፕ ወይ ደግሞ ኢተሬት የምናረከው ነው ይሄ ያስፈልገናል። so length of my list ብለን በዚህ መልክ ካነሰ 4 ከሆነ ደግሞ 4 ብሎ ያወጣል። ኦኬ
ያ ሴንተንስ ከሆነ ደግሞ ወይ ደግሞ ስትሪንግ ከሆነ ዳታ ታይፑ ስንት ካራክተር እንዳለ ቆጥሮ ነው የሚያወጣልን። እዚህ ጋር እንደምታየው ዚንት ፓይተን ግሬት ይላል። ስለዚህ ከነ ስፔሱ ቆጥሮ ያንን ያወጣልናል። ሌንግዝ ፋንክሽን ኢዝ ፓወርፉል። ያ ሶ አክሴስ ማድረግ ስንፈልግ እንግዲህ በኢንዴክስ ነው ብለናል። መጀመሪያ ላይ ኤግዛምፕል ስላሳያችሁ ጀስት ሪፒቲሽን ነው። አኒማል የሚል ሊስት አለን። እዚህ ውስጥ ካት፣ ዶግ፣ ራቢት፣ ሆርስ አለ። ስለዚህ አኒማልስ ኦፍ ዜሮ ሚንስ ዘ ፈርስት አይተም ዛትስ ካት። አኒማልስ ኦፍ ቱ ማለት ዲስ ኢዝ ዜሮ፣ ዲስ ኢዝ ዋን፣ ዲስ ኢዝ ቱ ራቢት የሚለው ነው የሚያወጣው። ስሪ ማለት ይሄኛ ነው የሚሆነው። ዜሮ፣ ዋን፣ ቱ፣ ስሪ። አራተኛ ማለት ሶስት ነው። አራት ካለኩስ ምንድን ነው የሚሆነው? ትርፍ ነው አይደለም? we don't have 4 index 4 because this is 0 1 2 3 ስለዚህ ኤረር ኢንዴክስ ኤረር ያመጣልናል ማለት ነው። ሊስት ኢንዴክስ አውት ኦፍ ሬንጅ። ኔጌቲቭ 1 ካልኩ ከመጨረሻ ነው የምንጀምረው። ሆርስ ኔጌቲቭ 2 ሚንስ ራቢት፣ ኔጌቲቭ 3 ሚንስ ዶግ። እንደዛ እያለ ይሄዳል ማለት ነው። ኢንዴክሱ አሁን ኢንዴክሱን ሰጠን። ኢንዴክሱንም መፈለግ እንችላለን። ማኑሩ አሁን አንድ ሊስት የሆነ ዳታ አለ ወይ ደግሞ የለም የሚለውን ለማወቅ ይህን እንጠቀማለን። ስለዚህ እዚህ ላይ ፕሪንት አኒማልስ ዶት ኢንዴክስ ኦፍ ዶግ ብለን ኢንዴክስ ወይ ደግሞ ፖዚቲቭ ነምበር ከሰጠን ያ ዳታ አለ ማለት ነው። ስለዚህ ወደዛ ወደ ኮድ ሊውሰዳችሁና ለምሳሌ እዚህ ጋር ይሄ ሊስት አለን። ያ እቺን ኮፒ አድርጌ ወደታች ልሰዳት። እቺን እዚህ ጋር አስቀመጥኩ። ስለዚህ እዚህ ጋር ኔምስ የሚል አለን አይደለ? እቺ ሌላ ሴር ልክፈትና names dot index of ከበደ እዚህ ጋር እንደምቱ አንደኛ ላይ ይገኛል because this is 0 this is 1። አሁን ደግሞ ይሄ ሊስት ውስጥ የሌለ ነገር ቢጠይቅስ ምንድን ነው የሚሆነው? ሊሴ ከባ እንደምታዩት ኢረር ነው ስለሌለ ማለት ነው፣ ፈልጎ ስለሚያጣ። ስለዚህ ያንን ቼክ ማድረግ ያስፈልጋል። ስለዚህ አሁን ከባ ስንል አላገኘም። ስለዚህ አንዳንዴ ይሄ ለምንድን ነው የሚጠቅመን? ኢንዴክስ ስንጽፍ የምንፈልገው ዳታ ዲክሽነሪ ወይ ደግሞ ዳታቤዝ ላይ መኖሩና አለመኖሩም ማረጋገጥ እንችላለን ማለት። ለምሳሌ ኤክስ ብዬ ኤክስ ኢኳል ቱ ኔምስ ዶት ኢንዴክስ ኦፍ ለማ አልኩት። ስለዚህ ካለ ፖዚቲቭ ነው አይደለም የሚሆነው። ጀስት አይሜሴ ወደ ስለ ኢፍልስ ቀጣይ ክላስ ስለምናይ ኮንትሮል ስትራክቸር ሌሰን 3 ላይ ያለ። ስለዚህ ዲቴይሉ ላያስፈልጋችሁ ይችላል። ስለዚህ ኢፍ ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 0 ከሆነ ኦኬ፣ ይህን መጻፍ እችላለሁ በዚህ መልክ። ኢፍ ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 0 ማለት አለ ነው። ስለዚህ ካለ ወይ ኢንዴክሱ 0 ነው የሚሆነው ወይ ደግሞ 1 ነው ወይ ደግሞ 1 2 3 የሆነ ነው የሚሄደው። print it is found ካልሆነ ደግሞ ኤልስ ሊበልና ካልሆነ ከሌለ ደግሞ print ኮቴሽን ውስጥ አስቀርቂ ዳታ ኖት ፋውንድ ብሎ እንዲያወጣልኝ ማለት ነው። ስለዚህ ቺን ቼክ እናድርግ። አሁን እንደምታውቁት ለማ የሚል አለ። ኢንዴክሱ ስንት ነው? 0 1 2 ነው። ስለዚህ 2 is greater than 0 ይላል እዚህ ጋር። አዎ፣ ስለዚህ ይሄን ያደርጋል። አሁን ደግሞ የሌለ ነገር ሊስት ዝም ብዬ እዚህ ጋር ነገር ጽፌ ብሰጥ እዚህ ጋር value error this is not on the list ብሎ እዚህ ጋር value ያወጣልኝ ነው ማለት ነው፣ ኤረር ስለሆነ። ኦኬ፣ ስለዚህ በዚህ መልክ ኢንዴክስ ማኒፑሌት ማድረግ እንችላለን ማለት ነው። ወይ ደግሞ is in ብለን መጠቀም እንችላለን ቀጥታ if this is in ብለን በዛ መልክ መስራት እንችላለን። ስለዚህ በዚህ መልክ ኢንዴክሱን ማግኘት እንችላለን። ሌላው ሊስት ላይ አዲስ ዳታ መጨመር ስንፈልግ append ነው የምንለው። ስለዚህ ለምሳሌ እዚህ ላይ አኒማልስ ካት ዶግ ራቢት ሆርስ ነው ያለን። ስለዚህ አኒማልስ ዶት append ላይን ካልኩ ላይን የሚለውን እዚህ ጋር ጨምርልኛል ማለት ነው append በማድረግ። ስለዚህ መጨረሻ ላይ ነው የሚጨምረው። ለምን ሲኩዌንሻሊ ነው ዳታ ስቶር የሚያደርገውና በዚህ መልክ ዳታ append ወይ ደግሞ መጨመር እንችላለን። ከዛ አኒማልስ ብለን ስንጠራ 5 ዳታ ነው የሚኖረው ማለት ነው append በኋላ። ኢንሰርት ስንል ደግሞ ስፔሲፊክ ቦታ ላይ መክተት የምንፈልግ ከሆነ ኢንሰርት ነው የምንጠቀመው። append መጨረሻ ላይ ነው ሁሌ የሚጨምረው። ኢንሰርት ደግሞ አሁን ለምሳሌ እዚህ ጋር መጨመር ፈለግ ከዶግ በኋላ ወይ ደግሞ እዚህ ጋር መክተት ከፈለግ ኢንሰርት እንጠቀማለን ማለት ነው። ይሄ በጣም ፍሌክሲብል ነው። ኢንዴክሱን መስጠት አለብን ግን የቱ ነው የምናስገባው? ለምሳሌ ላይን
2 ብለን ካረግነው 0 1 2 እዚህ ጋር ያንን ይከትልናል ማለት ነው። ሌላ ሪሙቭ this will remove the first occurrence of an element ሪሙቭ ማድረግ ስንፈልግ ሪሙቭ እንጠቀማለን። ስለዚህ በቀላሉ ያንን ዳታ ያጠፋልናል። ፖፕ ስንል ደግሞ ስፔሲፊክ ቦታ ላይ ያለው ኢንዴክሱን ሰጥተን ሪሙቭ ማድረግ ስንፈልግ ፖፕ እንጠቀማለን። ሶርት ማድረግ እንችላለን። you can sort it animals dot sort ካልን አልፋቤቲካሊ ይሄንን ሶርት ያደርጋል። ሆርስ እዚህ ጋር ይመጣል ማለት ነው ሶርት ካደረግን በኋላ። ስለዚህ በቀላሉ ብዙ ነገር መስራት እንችላለን። ሪቨርስ ማድረግ እንችላለን። ክሊር ካለ ደግሞ እንዳለ ሊስት ውስጥ ያለውን ዳታ ያጠፋል ማለት ነው። ስለዚህ በዚህ መልክ መሄድ እንችላለን። ፕራክቲካሊ አሁን ያወራሁትን ላሳያችሁና እዚች ላይ let me add one more cell here. yes እዚህ ጋር ይሄ አለኝ። ስለዚህ ለምሳሌ እዚች ጋር names dot append አሁን እዚህ ላይ ባልቻ የሚለልን ባልቻ ጨመርኩ እዚህ እንደምታዩት ማለት ነው። ስለዚህ ቺን እናውጣ names ብዬ ልጥራው እንጂ names ከዛ print names ወይ let's make it more clear print names ይሄን ኦፕሬሽን በኋላ ምንድነው የሚሰራው? እዚህ ጋር እንደምታዩት አበበ ካባ ለማ ጫላ ባልቻ ብሎ አወጣለን። yes ባልቻ እዚህ ጋር append መጨረሻ ላይ ነው ጨመረው። ኦኬ አሁን ደግሞ እዛው ላይ ያንዳለ ሆኖ በምንፈልገው ቦታ ለምሳሌ እዚህ ጋር የሆነ ሌላ ስም መጨመር ፈለኩት እዚህ ጋር ኢንዴክስ 2 ላይ። ስለዚህ ምን ይላል? ኢንሰርት ነው የሚጠቀመው ማለት ነው። names dot insert አዲስ ስም ኢንዴክሱን እንሰጣለን። ከዛ ኮማ አድርገን የፈለግነውን ጋዲሳ ለምሳሌ እዚህ ጋር እንዲገባ ፈለግኩ። ስለዚህ print names ስለዚህ አሁን ጋዲሳ እዚህ ጋር ይመጣል ማለት ለምን ኢንሰርት ነው ያተጠቀምኩት። ስለዚህ እንደምታዩት አበበ ከበደ ጋዲሳ በቀላሉ ያንን ሊስት ማኒፑሌት ማድረግ ይችላል ማለት ነው። ሌላው ሪሙቭ ማድረግ ነው። ስለዚህ names dot remove አሁን የጨመርኩት ጋዲሳ ማውጣት ፈለግኩ። ጋዲሳ የሚለው እዚህ ጋር በዚህ መልክ ይጽፋለሁ። ከዛ print names እዚህ ጋር እንደምታዩት ጋዲሳ የሚል ጠፍቷል። ሌላው ክሊር ማድረግ እንችላለን እንዳለ ሊስቱ ራሱ ባዶ እንዲሆን names dot clear done ወይ ደግሞ ከዛ በፊት ሶርት እናድርግ names dot sort ከዛ print አልፋቤቲካሊ ሶርት ያደርጋል። አሁን ጫላ የሚለው እዚህ ጋር ይመጣል። እንደዛ ያደርገ ይሄዳል። ክሊር አድርጌ ነበር እንዴ? names dot sort ኦኬ ያ ቫሪያብል ኔሙን አልሰጠውም ለዛ ነው ባዶ የሆነው። yes እዚህ ጋር እንደምታዩት አልፋቤቲካሊ አበበ ባልጫ ምናምን እያለ ያወጣ። እዚህ ላይ ራሱ ሌላ ነገር መጨመር እንችላለን። ሪቨርስ አሁን ደግሞ ሪቨርስ የሚለውን ከተጠቀም ለማ መጀመሪያ ላይ ይመጣል፣ ከበደ ይቀጥላል፣ ጫላ እያለ ሪቨርስ ነው። ሌላው እዚህ ላይ መስራት የምንችለው ክሊር ካረግን በኋላ እንግዲህ ባዶ ነው ዳታችን፣ ምንም ነገር አይኖርም። እዚህ ጋር እንደምታዩት ኤምፕቲ ሊስት ነው ማለት ነው። ስለዚህ this is a mechanism to manipulate list in Python። ስለዚህ ጥያቄ ካላችሁ እዚሁ ኮሜንት ላይ ጻፉ፣ እኔም ሪፕላይ አደርግላችኋለሁ። አሁን የሰራሁትን ኮላብ ላይ ያለውን I will share it in the ኮሜንት ላይ ስላለ ዳውንሎድ አድርጋችሁ ማየት ትችላላችሁ ማለት ነው። ሶ ለዚህ ቻናል አዲስ የሆናችሁት ዳውንሎድ ሰብስክራይብ አድርጉት። ምን ቀጣይ የሚለቀው ቪዲዮ ስለ ኮንትሮል ስቴትመንት፣ ስለ ግራፍ አኒሜሽን እና ማሽን ለርኒንግ ጋር የተገናኘ ቪዲዮ እንዲደርሳችሁ ማለት ነው። መልካም ቀን።